እንኳን ለቡሄ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ጅራፍ ለምን ይጮሃል? ችቦ ማብራትና ሙልሙል ዳቦ ለምን ይደረጋል? ሃይማኖታዊ ምስጢራቸውስ ምንድን ነው? በቤተ ክርስቲያናችን ስርዓት ነሐሴ ውስጥ እጅግ በርካታ በዓላቶች ይከበራሉ። ከእነዚህ ውስጥ ደግሞ የጾመ ማርያም ወይም ፍልሰታ ጾም መገባደጃ ላይ የምናከብረው ከጌታችን ከአምላካችን ከመድኃኒታችን ኢየሱስ ክርስቶስ አበይት በዓላት መካከል አንዱ የሆነው የደብረ ታቦር በዓል ትልቁ እና ዋነኛው ነው። ደብረ ታቦር ጌታችን ከያዕቆብ ዮሐንስና ጴጥሮስን ይዞ ወደ ታቦር ተራራ ካወጣቸው በኋላ በዛ ብርሃነ መለኮቱን የገለጠበትና ሙሴና ኤልያስን ጠርቶ የሕያዋንና የሙታን አምላክነቱን ያሳየበት ዕለት ነው። ታዲያ ይህንን ዕለት በሀገራችንና ቤተክርስቲያናችን በቀላሉ አክብራው የምታልፍ በዓል አይደለም። ይልቁንም የተለያዩ ስርዓቶችን በመፈጸም አስባው አክብራው ታልፋለች እንጂ። ስለዚህም ዛሬ እንደ እግዚአብሔር ፍቃድ በዚህ ደብረ ታቦር በዓል ትርጉማቸውን አውቀንም ሆነ ሳናውቅ ለበርካታ ጊዜያት የምንፈጽማቸውን ትውፊታዊ ሃይማኖት ስርዓቶች ምን እንደሆኑ እናያለን። ከስሙ ለመጀመር ያህል ከደብረ ታቦር በዓል በሀገራችን ቡሄ እየተባለ ነው የሚጠራው። ቡሄ ማለት ብርሃን፣ ደማቅ ማለት ነው። ከስሙ ትርጉም እንደምንረዳው ጌታችን ብርሃነ መለኮቱን የገለጠበት በዓል ስለሆነ ብርሃን፣ ደማቅ የሚል ፍች ያለው ስያሜ ሰጥቶታል። አንድም ቡሄ ማለት ወቅቱ የክረምት ጨለማ አልፎ ብርሃን ወቅት ስለሚመጣ ሰማይም ከጭጋጋማ ወደ ብሩህነት የሚለወጥበት የመሸጋገሪያ ወቅት ስለሆነ ብራ ተብሎ ይጠራል። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ አንድም ቡሄ ቡኮ ወይም ሊጥ ማለት ነው። በዚህ በዓል ቡኮ ተቦክቶ ዳቦ ሙልሙል ተጋግሮ የሚታደልበት በዓል ስለሆነ ይህ ስያሜ ተሰጥቶታል። እስኪ የሙልሙል ዳቦን ነገር ካነሳን ላይቀር እርሱስ ሃይማኖታዊ ትርጉም ይኖረው ይሆን? እስኪ እንመልከት። ሙልሙል ዳቦ ታሪካዊ ዳራው። ሙልሙል ዳቦ አመጣጡ ጌታችን ብርሃናዊ መለኮቱን በገለጠበት በዚህ ዕለት በደብረ ታቦር አካባቢ የነበሩ ሕፃናት እረኞች ቀኑ የመሸ ስላልመሰላቸው ጌታችን በብርሃን አካባቢ ሞልቶ ስለነበረ በዛው ሆነው ከብትና በጎቻቸውን እየጠበቁ ስለቆዩባቸው የሰዓቱን መግፋት የተመለከቱ ወላጆች ችቦ ብርሃን ተጠቅመው ለልጆቻቸው የሚቀመስ ሙልሙል ዳቦ ይዘው ወዳሉበት መምጣታቸውን ያሳያልና ታሪኩን እየዘከርን በዓሉን እናከብራለን። አንድም እንደ ሐዋርያት የምስራች ሲነግሩን ወንጌል ሲሰብኩልን በየደጃፋችን መጥተው ቡሄ በሉ የሚሉትን ታዳጊዎችን ይበሉት ዘንድ ይሰጣቸዋልና ይህ መጽሐፋዊ ነው። ጌታችን ደቀ መዛሙርቱን በደረሳችሁበት ሁሉ ተመገቡ የማቴዎስ ወንጌል ምዕራፍ 10 ቁጥር 12 ብሏልና ሕፃናቱም የጌታን በዓል ሲያበስሩ ሲመጡ ዳቦ መስጠት ለማይራዊ ብቻ ሳይሆን ሕፃናቱን የደቀ መዛሙርቱ ምሳሌ ናቸው። መዝሙራቸው ደግሞ የምስራች ወንጌል ይዘው የመምጣታቸው ምሳሌ ነው። ሐዋርያት በገቡበት ሀገር ሁሉ አስተምረው አጥምቀው የጸጋ ልጅነትን አሰጥተው እንደሚቆዩ ሁሉ ልጆችም ዘምረው አመስግነው መርቀው ውለዱ፣ ክበዱ፣ መንግሥተ ሰማያት ወራሾች ያደርጋችሁ ብለው አመስግነው ይሄዳሉና በሐዋርያት ሕፃናቱ ይመሰላሉ። እሺ ችቦ ማብራት የምን ምሳሌ ነው ካልን ደግሞ ችቦ የጌታችን ብርሃነ መለኮቱን መገለጡን የሚያመለክት ነው። ጌታችን በደብረ ታቦር መለኮቱን ሲገልጥ ብርሃን አካባቢውን ሞልቶት ነበርና ያንን በዘመናችን ለመግለጥ የበዓሉ ዋዜማ ማታ ችቦ አብርተን አምላካችንን እናመሰግናለን። አንድም ደግሞ ችቦ ታሪክ ቅድም ከላይ እንደገለጽ ነው የእረኞቹ ወላጆች ይዘውት የመጡት ብርሃን ነው። ሌላው እረኛን ስናነሳ ጅራፋቸውን ማንሳታችን አይቀሬ ነው። በሀገራችን ከበዓሉ ቀን መድረስ አንስቶ ለበርካታ ቀናት የተለያዩ አካባቢዎች ጅራፍ ይጮሃል። ያ ደግሞ ምሳሌው በደብረ ታቦር በዓል በትውፊታዊ መልኩ የሚታየው ምስጢር በኢየሩሳሌም ስለሚሆነው የጌታችን ሞቱ ምሳሌ ነው። በዚህም በዓል ጅራፍ መገመዱና ማጮሁ ሁለት አይነት ምሳሌ አለው። የመጀመሪያው ጌታችን በዕለተ ዓርብ የደረሰበትን ግርፋትና ሕማም የምናስብበት፣ ሁለተኛው ደግሞ ድምፅን ስንሰማ
ስንሰማ የባህሪ አባቱን የአብን ምስክርነት ቃልና በግርማው ሲገለጥ የተሰማውን ነጎድጓድ ያስታውሰናል። የጅራፍን ትውፊታዊ ውርስ ጽሑፋዊ ትምህርቱንና ምስጢሩን ከትውልድ ጠብቆ ለማስተላለፍ ከመኖሪያ ቤት ርቆና በሜዳ በተራራማ አካባቢ ብናረገው ጠቃሚ ነው። ጅራፍን በርችት መቀየሩ የሚያመጣውም ምስጢር ተፋልሶ መገንዘብ ተገቢ ነው። በአጠቃላይ በዓለ ደብረ ታቦር እነዚህ ምስጢሮች ካላቸው ትምህርቶችና ትርጓሜዎች ከትውልድ ወደ ትውልድ በቅብብል እንደመጣልን እኛም ሃይማኖታዊ ትውፊትን ሳይለቅ ማስተላለፍ ይጠበቅብናል። የዚህ ነገር ባለድርሻ አካላት ደግሞ ወጣቶች፣ ወላጆች፣ ሁላችንንም አንዳንድ ጊዜ በቡሄ ጨዋታ የዚህ ነገር ደግሞ ባለድርሻዎች ወጣቶች፣ ወላጆች ሁላችንም ነን። አንዳንድ ጊዜ በቡሄ ጨዋታ የሚሰሙ ግጥሞች ስድብ፣ ፌዝና ሳቅ ይታይባቸዋል። ተጫዋቾቹም ከሰጡን እንመርቃለን፣ ካልሰጡን እንራገማለን አይነት መልእክት ያስተላልፋሉ። የሚብሰው አሳሳቢ ነገር ደግሞ ሃይማኖታዊ ስርዓቱን ወደ ገንዘብ ማግኛ መቀየሩ ነው። ስለሆነም ይህ ነገር በተለይ የነገ የሀገር ተረካቢና የቤተ ክርስቲያን ተተኪ የሆን ወጣቶች ማስተካከል ይኖርብናል። ወላጆችም ሕፃናት በየደጃፋችን ላይ በዓሉን ሲያከብሩ ሲመጡ አስደንግጦ ከማባረርና በሚገባ መልኩ አስተምረን መርቀን ማስተናገድ ይጠበቅብናል። ባህሉም እንዳይተው የበኩላችን እናድርግ ማለታችን ነው። አሜን። እግዚአብሔር ከዚህ በዓል ረድኤት በረከት ያሳትፈን። ልዑል እግዚአብሔር ከዓመት ዓመት ጠብቆ ያድርሰን። ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።